ጓዴ ፈጣሪ ጽናቱን ይስጥህ። እንኳን ደስ አለህ። አመሰግናለሁ። በድንገት ሰውየው ግራ ተጋባ። አንተ ኦማርን ንቀፈው እንጂ። እንኳን ደስ አለህ ጓደኛዬ። አሁን አንድ ነገር አሳይሻለሁ። አይሳን፣ ሕይወቴን ከአንቺ ጋር መኖር እፈልጋለሁ። ውዴ ታገቢኛለሽ? ፈጣሪ ይርዳኝ። አዎ ጨዋታው ሊጀምር ነው ጌታዬ። በዚህ በኩል እንሂድ። እሺ ቼንጊዝ ዝግጁ ነህ?
ኢዜል ደህና ነህ? ኢዜል ሰብኔም አስፕሪን አምጪልኝ እባክሽ። እሺ ልደውልላት፣ አሁን ታመጣለች። አይ አንቺ ሄደሽ አምጪልኝ። እሺ በቃ እኔ ሄጄ አመጣለሁ። ያለኝን ሁሉንም ነገር ወስዶብኛል። ቤተሰቦቼን፣ መላ ጓደኞቼን። ሕይወቴ ነው የቀማችኝ እና አሁንም አስታውሳለሁ። አምላኬ ወይ ምን አይነት ምትሃት ነው! አምላኬ ወይ ምን አይነት ቅጣትስ ነው! አሁን ስህተት የለም። ስህተት አልሰራም። ግን ልረሳው አልችልም ወንድሜ፣ በጭራሽ አልችልም። ጓዴ እሱን እኮ ታውቀዋለሁ ልበል? ጋራዥ ውስጥ ተወው መሄድ አልነበረብህም። እና ደግሞ ለአንተ በጣም ነው የሚያጥር። ስለዚህ ትንሽ ነው። ስጦታውን የገዛሁት እኔ ነኝ እኮ። ስለዚህ ስትገዢው እኔን በአይምሮሽ እየሳልሽ ነበር። ተነስ። እንዴት ነው ያምርብኝም? ስለዚህ አሁን እዚህ ካንተ ጋር ቀረውኝ። ለሱም የሆነ አንድ ሰው እንፈልግለታለን። ቢያንስ ከ10 ዓመት በፊት አይሆንህም። መጀመሪያ እስቲ ደግ። በ10 ዓመት ውስጥ ምን እንደሚመጣ ማንም ሰው አያውቅም። ከ10 ዓመት በኋላ ምን ቦታ ላይ ሆነን ምን የምናደርግ ይመስላችኋል? አይሳል እቤት ነው የምሆነው። እቤታችን ባሌን ቤት ሆኜ እጠብቀዋለሁ። ከዛ የዋናው መግቢያ በራችን ይከፈታል። ግን ኦማር አይደለም፣ ልጄ ነው። ልጃችን። አባዬ እስካሁን አልመጣም ይለኛል። አሁን ደግሞ የኔ ተራ ነው። የሆነ ባህር ዳርቻ ጋር ነኝ። ያ ጀልባ ታስታውሱታላችሁ? 72 ጫማ ርዝመት ያለው አዲስ ነው፣ ማንም ያልተጠቀመበት። ከዛ እዛ ላይ ሆኜ ቢራዬን ይዤ ቆይማ እኔም አብሬ ይዛለሁ። ኧረ ኦማር አንተ ደግሞ እስኪ ተናገር። ሀብታም ስለመሆን አወራን፣ ልጆችን ስለመውለድ አወራን፣ አብረው ስለማርጀት ምናምን ሲያልሙ ነበር። ኦማር የዛን ቀን ያለመው ህልም አንዱም እውን አልሆነም። ግን ኦማር ደስተኛ የነበረበት ብቸኛው ቀን የዛን ቀን ነበር። እሺ በሉ እሺ። ሰዎች እኔ ገብቶኛል። ማንም እኔን አይፈልገኝም። ስለዚህ ወይ ቦዘኔ ወይ ሽፍታ ሆናለሁ ማለት ነው። ከዛ እግርህን በጥይት ትመታና እኔ ጋር መጥተህ እያለቃቀስክ ትመለሳለህ። አድነኝ ወንድሜ እያልክ ትመለሳለህ። ያን ያክል ደካማ እመስላለሁ? እኔ ራሴን መጠበቅ አልችልም? ቼንጊዝ እባክህ ቀናችንን ለአንዴ እንኳን አትበጥብጠው። ተረጋጋ እንጂ በጣም ሰክረሃል። እጅህን ከላይ ላይ አንሳልኝ። የማፊያ አለቃ እኮ ነኝ፣ አሸባሪ። ስለዚህ አክብሩኝ። ኧረ በለው። እሱን ከየት ነው የመጣው ደግሞ?
ገና ሌሎች ብዙ ነገሮች አሉ። ሰውዬ እሱ ለእኔ ስጠኝ። ዞር በል። ምን ሆንክ? ጉጠቱ አለ ያ ሁሉ ድንፋታ የት ገባ? ጀልባውን ለእኔ ስጠኝ፣ ይጠቀምበታለሁ። እሱን ነገር ለእኔ ስጠኝ። ለምን ሲባል ነው የምሰጥህ? አሁን አንተም ልትሄድ ነው እና ብቻህን ምን ላደርግ ነው? ቆይ የራስን ጭንቅላት ልበታት ነው ቼንጊዝ ወይም የእሷ ጥፋት እንደሆነ ታውቃለህ? በመሃላችን ገብታለች። አንተ እንደ ወንድሜ ነበርክ። አሁንም ወንድምህ እኮ ነኝ። ኧረ እውነት ለእሷ ትሞትላታለህ? ለአንተም ቢሆን እሞትልሃለሁ። ትሞታለህ አይደል? ግን ለምን ወንድሜ? በራሴ መንገድ ልሄድ ተወኝ። ምክንያቱም ስለምወድ ነዋ ቼንጊዝ። እኔ እንጃ ጓደኛዬ፣ ትወደኛለህ ወይ? እኔን ከችግር ውስጥ እየጎተትክ ማውጣቱን ነው የምትወደው? ደደባቱን በቃ እሺ። ዝም በል፣ አትወደኝም። እኔን ጥሩ ሰው ለመምሰል እየተጠቀምክብኝ ነው። ተሳሳትኩ አለ። ማን እንደሱ መልከ መልካም ሊሆን ይችላል? አሁን እሱን ነገር ለእኔ ስጠኝ ቼንጊዝ። እንደፈለግከው ኦማር። ይህን የጠየቀው አንተ ነህ። መብራት አልበራም። አክስትሽ ተኝታ መሆን አለበት። አይ እቤት የለችም። ዛሬ ጓደኛዋ ቤት ነው የምታድረው። ነገ ወደዛ ልንሄድ እንችላለን። ማለት ያው እስከ ነገ ድረስ በጉጉት ብዛት ልሞት እችላለሁ። ዝም ብለሽ አስቢ። ከተጋባን በኋላ አንድ ቦታ ነው አብረን የምናድረው። በጣም እወድሃለሁ። ግን ወደፊት የማትወጂ ይመስሎኛል። ዛሬን ወድጄሃለሁ፣ ጀግና ስለነበርክ። እኔም ወድሻለሁ አይሳን። ልቤ ላንቺ ነው የምትመታው። ያን ያህል ነው የማፈቅርሽ። ኦማር አትሂድ። አይሳን ስሚኝማ፣ እርግጠኛ ነሽ? ነገ እኮ ስለ ነገ ምንም ግድ የለኝም ኦማር። ዳግመኛ እንኳን ባንገናኝ ራሱ ዛሬን ግን ያንተ ለመሆን እፈልጋለሁ። አይሳን ፖሊሶች ነን። ዝቅ በል ብያለሁ። አትታገል አይሳን። ዝቅ በል ብያለሁ። ዝቅ በል።
ለስንት ሰዓት ነው የተኛሁት? በዛ ቢባል ለግማሽ ሰዓት። እና ጨዋታው ጀመረ እንዴ? አሁን ነው የደወሉት። እናም እስክንገኝ ድረስ ይጠብቁናል። እቅዱ ምንድን ነው? ወደ ታች እንወርዳለን። እንግዳችን ትንሽ የሚያረፍድ ይመስላል። በእሱ ስም ይቅርታ ጠይቃለሁ፣ ግን 15 ደቂቃ እንጠብቀው። እንዴት አደርክ አለቃ? እንዴት አደርክ? መተኛት አልቻልክም? አይ በጣም ስጮሁ ነበር። ሰውየው እንደያዛችሁት እያየሁ ነው። ጌታዬ ምን የተካሄደ ነው? አይሳን ደህና ናት? እባካችሁ አንዳችሁ የሆነ ነገር በሉኝ እንጂ እኔ በጭንቀት ላብድ ነው። ደህና ናት። ተቀመጥ እና ተረጋጋ። ከዚህ ትፈልጋለህ? ምን ተፈጥሮ ነው? ለምንድን ነው እዚህ ውስጥ ያስገባችሁኝ? አንድ ጓደኛ ይዛ ነበር። የሆነ ስህተት ተፈጥሮ መሆን አለበት። አዎ፣ ግን ስለ እነሱ ነገሮች ብዙም አታስቡ። ወረቀቱን ብቻ አንብበው። የምን ወረቀት? ጭንቅላቴን እንደ እባብ ነው የመቱኝ። ማንም ለሰዓታት ምንም ነገር አልነገረኝም እና አሁን የምን ወረቀት ነው ማንበብ ያለብኝ? አንብበው። ጮክ ብለህ አንብበው። ትናንትና 5 ሰዓት ላይ በሲኤስጊ ሆቴል ቁማር መጫወቻ ክፍል ውስጥ ፊልም የሚመስል ዝርፊያ ተካሂዶ ነበር። የጥበቃ አገልግሎት ሰጪዎች አንብበው። ቀጥል። እናም የጥበቃ ሰራተኛው ዝርፊያ ሲፈጸም ተገሏል። ከ2 ሰዓት በኋላ የከተማው ፖሊሶች ተጠርጣሪ ከመሰወር በፊት ያንን ዘራፊ በቁጥጥር ስር አውለውታል። ምንም ርኅራኄ የለህም አንተ አረመኔ፣ አንተ ጨካኝ፣ ምንም ምህረት አታውቅም። ምን የተካሄደ ነው እንዴ? ቀጥ ብለህ ቁም። ተነስ። አንድ ቃል እንዳትተነፍስ። አሁን 2 ጥያቄዎች ጠይቀሃለሁ። ሁለቱንም እንድትመልስልኝ፣ አለበለዚያ ግን አፍህን ለመክፈት እንኳን በፍጹም አታስብ። እሺ? የመጀመሪያው ጥያቄ ረዳት ተባባሪ ማን ነበር? እኔም። ሁለተኛ ገንዘቡ የት ነው? እኔ ምንም ነገር አላውቅም። ይኸውልህ ይቅርታ እጠይቅሃለሁ። እዚህ ቦታ ላይ አንማታምም፣ አንደበድብምም። ምክንያቱም የጤና ምርመራ ላይ ተጠያቂዎቹ እኛ ስለሆነ። ግን ይኸውልህ አሁን
ምንም ምልክት እንኳን የለብህም። ማለቴ ተናገር። ማን ነበር ተባባሪ? ተነሳ 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 አልኩ። ተነሳ አልኩ። ተነሳ አይሳን ምንድን ነው? ተነሳ። ለምን? ወደ ፍርድ ቤት ልትሄድ ነው። ወንድሜ አሁን መጥቷል። የእሱ ነው። እንዴት ነው ሲታይ? ደህና ነው። በዛሬው ዕለት የመጀመሪያው ችሎት በተጠበቀው ሰዓትና ጊዜ ነው የጀመረው። ተከሳሹ መራጃርና ከሳሽ አይሴል ካራጅም ሁለቱም እዚህ ናቸው። ተከሳሹ መራጃር እባክህ ተነሳ።
የአቶ ኤስረፍ ሙምታዝና መሊ ሀጃር ልጅ ኦማር ሀጃር አንተ ነህ አይደል? አዎ ነኝ። በዛሬው ችሎት የሲስጊን ሆቴል ቁማር መጫወቻውን በመዝረፍና እንዲሁም የሆቴሉን ጥበቃ የሆነውን ሰው በአሰቃቂ ሁኔታ ጭንቅላቱ ላይ መጥተህ ነው በመግደል የተከሰስከው እና ጥፋተኛ ነኝ ትላለህ? በዚህ ጉዳይ ላይ ያለህ አስተያየት ምንድን ነው? ማለት የምትፈልገው ነገር ካለ ተናገር። እኔ እንደዛ ያለ ነገር አላደረኩም። እኔ ንጹህ ሰው ነኝ። እንግዲህ ለተከሳሹ የፎቶግራፍ ማስረጃውን አሳዩት። የጥበቃ ሰራተኛውን የአህመትን ካራጅን ህይወት ለማሳለፍ የበቃው ጥይት በዚህ ሽጉጥ ነው የተተኮሰው። እኔ ሽጉጥ የሚባል የለኝም። እኔ ሽጉጥ የያዝኩት የውትድርና ግዳጅን እየተወጣሁ ባለበት ጊዜ ነበር። እና ታዲያ ያንተ አሻራ እዚህ ላይ ምን ያደርጋል? አይ እኔ አይደለሁም። እዛ ጋር የሰውየውን ባለቤት ተመልከታትና አባት አልባ ያደረካትንም ልጇን ታያታለህ። የጥበቃ ሰራተኛውን ጭንቅላቱን ነው በጥይቱ የመታኸው። አይ እኔም ምንም አላረኩም። እኔ ማስረጃ ለንም ለተከሳሹ አሳዩት። ይሄ ኮትስ ያንተ አይደለም? እኔ ይሄንን ከየት ነው ያገኛችሁት? የእሱ ነው እንዴ? አዎ ነው። ኡማር ቤቱ አጠገብ ያለ ቆሻሻ ገንዳ ውስጥ እሱን ኮትና የገደልክበትን መሳሪያ ጥለህ ነው የሄድከው። ግን እኔ አልነበርኩም። ይኸውልህ ልጄ፣ አንተ ላይ ብዙ ማስረጃ አለ። ግን አንተ አሁንም ወንድሜ ውሸት አይናገርም። እማዬ ወንድሜን እየዋሸህ ነው እያሉት ነው። ክቡር ፍርድ ቤት፣ የምስክር ሳጥኑ ላይ ዋነኛ ምስክራችንን ለማስደመጥ እንፈልጋለን። በግድያ ሰዓቱ ላይ ተከሳሹ ሌላ ቦታ እንደነበር የሚያሳይ ማስረጃም አለን። አይሳን አይሳን ተስጃን፣ እውነቱንና እውነቱን ብቻ ለመናገር ቃል ትገቢያለሽ? ቃል እገባለሁ። ከተከሳሽ ጋር ያለሽ ግንኙነት ምንድን ነው? ኦማር ፍቅረኛዬ ነው። እና ተከሳሹን የግድያው ቀን ላይ አግኝተሽው ነበር? አዎን። ማታ ላይ። የት ነበረ? ምንስ እያደረገ ነበር? የጋብቻ ጥያቄ አቅርቦልኝ ነበር። እና አንቺስ ምን አልሽው? እምቢ ነው ያልኩት። ተከሳሹን አስቀምጡት። ቀጥይ። ኦማር የዛን ምሽት ቤት የመጣ እና እናቱ የሰጠችውን ቀለበት ለኔ ሰጠኝ። ለምንድን ነው እምቢ ያልሽው? ኦማር ሰሞኑን ማለቴ ከውትድርና ከመጣ በኋላ ሌላ ሰው ሆኖ ነበር የመጣው። ትንሽ ባህሪው ግራ ያጋባል። ብዙ ጊዜ ድብድብ ውስጥ ይገባል። እናም በሱ መስጋት ጀመርኩ። አይሳን ተቀመጥ። ሴንጊዝ ሆቴል ውስጥ ነው የሚሰራው። እናም ሁሉ ጊዜ ስለ ቁማር ቤቱ ጥያቄ ጠይቀኝ ነበር። የሚከፈትበትን ሰዓት፣ የጥበቃ ሁኔታውን እና እንደዛ ያሉ ነገሮችን። አይሳን ምን እያደረግሽኝ ያለሽው? ተከሳሹ እንዲቀመጥ አድርጉት፣ አለበለዚያ ከዚህ አስወጣዋለሁ። ምንም አታስቢ የኔ ልጅ፣ እዚህ ሊነካሽ አይችልም። ለቀጥል። የዛን ምሽት ቤቴ መጣ። እናም እምቢ ስለው እንደ እብድ አደረገው። ታያለሽ፣ በጣም ሀብታም ሆናለሁ እና ይቆጭሻል አለኝ።
ይህንን ለማድረግ ልቆይ ነበር፣ ግን አሁኑኑ አደርገዋለሁ ብሎኝ ሄደ። አይሳን አይሳን! አዝናለሁ አዝናለሁ ኦማር። እሺ ልጄ መሄድ ትችያለሽ። ጓዴ እሱን ኮት የሆነ ቦታ አውቀዋለሁ ልበል? አይዛን! ሰውዬ ምን እያደረክ ነው አንተ ልጅ? ራስን አረጋጋ እንጂ። ተከሳሽ ኦማር ሀጃር ተቀመጥ እባክህ። ያዙትና አስቀምጡት፣ እጁን እሰሩት። ምን እያደረግሽ ነው? ማንሽ አንቺ? ትዕዛዝና ፍርድ በከሳሽ ኮመንዌልዝና በተከሳሽ ኦማር ሀጃር በኢስታንቡል 9ኛ ከፍተኛ ወንጀል ፍርድ ቤት የቀረበው ክስ በዚህ መልኩ ተጠናቋል። ወይኔ ልጄ! አይ ልጄ! ልጄን! ወንድሜ! ልጄ! ወይኔ ልጄ! በቱርክ የወንጀል መቅጫ ሕግ አንቀጽ 83 እና እንዲሁም በቱርክ የወንጀል መቅጫ ሕግ አንቀጽ 92 በተደረገው መሰረት ተከሳሽ ኦማር ሀጃር በጦር መሳሪያ ዝርፊያና ሆን ብሎ በግድያ ወንጀል በመሳተፉ የዕድሜ ልክ እስራት ተፈርዶበታል። አባዬ እማዬ ወንድሜ ቆይ፣ እኔን ጠብቀኝ ወንድሜ። እባክህን አትሂድብኝ ወንድሜ፣ እባክህን አትሂድ። በሩን ክፈትልኝ፣ አትሂድ። እባክህን አትሂድብኝ፣ እባክህን ወንድሜ አትሂድብኝ። መርት
ኦማር የዛን ቀን እስር ቤት ገባ እና ለረጅም ጊዜ መውጣት አልቻለም። ኦማርን የገደሉ ሰዎች ለራሳቸው ግርም ሕይወትን አመቻችተው እየኖሩ ነው። ግን አንድ ከግምት ውስጥ ያላስገባሁት ነገር አለ። በቀል ከሞት በላይ ጠንካራ ነው። ስሜ ኢዜል ነው። የእኔ ታሪክ የጀመረው የኦማር ሲያበቃ ነው። እሺ፣ ምንም ምርጫ የለንም። ስለዚህ ያለ እነሱ እንጀምራለን። በእሱ ፋንታ ከእናንተ ገንዘብ ሰበስባለሁ። እስቲ ለድል እንዲሆነኝ በመልአኬ ልሳም። ያለ እኔ ልትጀምሩ እንዳልሆነ ተስፋ አደርጋለሁ። እንኳን ደህና መጣ። ቼንጊዝ አታይ ነኝ፣ የዚህ ሆቴል ባለቤት እና የወጣት ደግሞ አልኪርጊዝ ይባላል። የዚህ ካዚኖ ጥበቃ ኃላፊ ነው። እንዴት ነህ ጌታው? ከዚህ ስንወጣ በድጋሚ ጠይቀኝ። አሊስ ካለ ድረስ አስተማማኝ እጅ ላይ ነህ። እሷ ደግሞ ባለቤቴ ናት። አይሳን እና እኔ ደግሞ እሷ እስካለች ደህንነት አለኝ። ኢዜል ባይራክታር፣ ስለተዋወቃችሁ ደስ ብሎኛል። ረዳቴ ሰብኔም ትባላለች። እንኳን ደህና መጣሽ። እባክሽ። እንደምን አመሻችሁ ክቡራን። ይቅርታ አድርግልኝ። የሆነ ቦታ አውቃለሁ ልበል?